ዛሬ የአሌክስ አብርሃም መጽሐፍ የሆነው ዶክተር አሸብር መካከል የአባዬ ስልክና ባዮሎጂ የሚለውን ልጋብዛችሁ። የአባዬ ስልክና ባዮሎጂ እንዲህ እንደ ዛሬው በየሰው ኪስ ሳይልከሰከስ በፊት ስልክ ተአምራዊ ሀብት መለኪያ ነበረ። አቤት ስልክ እንዴት እንደሚከበር እንዴት እንደሚፈራ! ያኔ ኔትወርክ እንጂ ስልክ አልነበርም። ዛሬ ግን ስልክ እንጂ ኔትወርክ የለም። እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነበር ያለው። ስሙ ደግሞ የአባዬ ስልክ። ብዙ የሰፈር ሰው የእኔ እናት ጨምሮ በዚህ ስልክ ነበር የሚጠቀመው። ደግሞ ድምፁ የትና የት እንደሚሰማ ኪሊሊሊሊሊሊል ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮአቸውና ልባቸውን ያቆማሉ። እናቶች ሊጥም ያያቦኩ ከሆነ ነጭ የቦክስ ጓንት ያጠለቁ መስለው ብቅ ይላሉ። የአባዬ ስልክ ድምፅ መቼም አይረሳኝም። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ የአባዬን ስልክ ድምፅ ከአእምሮ ሊፍቁት አይችሉም። ስልኩ ሲጮህ ልጆቻቸውን አረብ ሀገር ያሉ እናቶች ልባቸው ይሰቀላል። እናቴ ራሷ አቡቹ እስቲ እሱን ቆርቆሮ ቀንሰው ትላለች። ቴፑን ማለቷ ነው። እንግዲህ ይህ ሁሉ ሰው እንዳቆበቆበ የአባዬ ልጅ ቡጥጡ በራቸው ላይ ትቆምና እማማ ፋጤ ስልክ ከውጭ ነው ቶሎ በሉ ብላ ትጮኻለች። እማማ ፋጤ ወደ አባዬ ቤት ሲሮጡ ሌላው ጎረቤት ወደ የስራው ይመለሳል። ስልኩ በተደጋጋሚ የሚጮኸው ለበዓል አካባቢ ነው፣ በተለይ አዲስ ዓመት። ቀላል ስልክ እንዳይመስላችሁ። በዚህ ስልክ ስንቱ ከውዱ ጋር አውግቷል። ስንቱ የውዱን መርቶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅልሏል። ስንቱ ከጠፋ ዘመዱ ተገናኝቷል። ስንቱስ ብር እንደተላከለት ሰምቶ ፈንጥዟል። እረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንግሎት በአፍጢሙ የተተከለ ጥፍሮ የተነቀለ አለ። ለምሳሌ የአረጋሽ ጥፍር ተጣሞ የቀረው ወደ አባዬ ቤት ስትሮጥ እንቅፋት አንግሏት ነው። አረጋሽ ህመሙን ቻል አድርገው ስልኳ ያናገረችና ልክ ስልኩን ስትዘጋው ብላ ጮኸች። መርዶ የሰማች ነበር የምትመስለው። በኋላ ሲጣራ ከስልኩ በፊት ለመታት እንቅፋት ነው ያለቀሰችው። ጥፍሯ ግን ተጣሞ ቀረ። ይህ ስልክ ብቻ አይደለም። ጩኸቱ የምስራች ነው። ጩኸቱ መርዶ ነው። ከመንደራችን በላይ ያለው የጊዮርጊስ ቤተ ክርስቲያን ደውል ድምፅ የአባዬን ስልክ ጩኸት ያክል ግርማ ሞገስ የለውም ለመንደርተኛው። የእኛም መንደር ሰዎች ወፍራም እንጀራ፣ ደንዳና ናፍቆት ፍቅር በቀጭን የስልክ ሽቦ ውስጥ ተጉዞ የሚያርፍበት ኬላ የት ነው ቢሉን የአባዬ ቤት እንል ነበር። ይህን ስልክ በጉጉት ከሚጠብቁ ቤተሰቦች መሃል የእኛ ቤተሰብ አንዱ ነበር። አባቴ ለሥራ ከእኛ ጋር ርቆ ይኖር ስለነበር እኛ ልጆቹን የሚመክረው ለሚስቱም የሆዱን የሚናገረው በአባዬ ስልክ ነበር። እንደውም ግንባር ቀደሙ የአባዬ ስልክ ተጠቃሚ ቤተሰብ የእኛ ቤተሰብ ነበር ማለት ይቻላል። ታዲያ አባቴ ለበዓል ሲመጣ ለአባዬ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቃና ባለው መንገድ ነው። ስልክ ብቻ አንባልም። እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያ ይጨመርበታል። ለምሳሌ አባቴ ሲደውል እናቴ ከፊት፣ እህቴ ከኋላ፣ ወንድሜ ቀጥሎ፣ እኔ ትንሿ እህቴ ተክተልትለን እንሄዳለን። መጀመሪያ እናቴ ናት የምታናግረው። ድምጿን ቀንሳ ፊቷ በፍርሃት በናፍቆት በፍቅር ተጠቅልቆ ብዙ አዎና አይ የበዛበት ንግግር ታደርጋለች። አዎ 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 አይ። የአባዬ ስልክ ደግሞ ክፋቱ ይጮኋል። በአሁኖቹ የእጅ ስልኮች ቋንቋ ላውድ ስፒከር ላይ ያደረጉት ይመስላል። እንደምነሽ? ምን ነው ድምፅሽ ጎረንን አመመሽ እንዴ እኔ እናት? ይላል አባባ። አይ ደህና ነኝ ትላለች እናቴ። አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች። ቀጣይ ተረኛ ትልቅ እህቴ ናት። ምን ልላክልሽ? ስኒከር ጫማ። እሺ። ነጭ። እሺ የኔ ማር። ድምፁስ መናፈቅ አለ። እንደ ባለፈው ሰፊ እንዳታመጣ ባባ። እሺ የኔ ቆንጆ። ወንድሜ ይቀጥላል። ታኬታ ጫማ ባለብሎን። ባለብሎን ጫማ አለ እንዴ? ይላል አባቴ በግርምት። እንክት። እሺ ይፈልጋለሁ። አንተ ብቻ እናትህን እንዳታስቸግር በደንብ ተማር። እኔ አባትህን አናግር ስባል አላናግርም። አብሬ ሮጬ አባዬ ቤት ድረስ ሄጄ ግን ብሞት አላናግርም። እናቴ ትበሳጫለች። እሺ ምን ላምጣልህ ይልሃል ትላለች በብስጭት። ምንም። እምባ ይመጣብኛል። አባቴን እወደዋለሁ ግን በስልክ አላናግረውም። ለምን ቢባል መልስ የለኝም።
የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጥታ ጫማዋ ይሰፋል ወይ ይጠባታል። ወንድሜ ባለብሎን ታኬታ አይመጣለትም። አረ እንዲያ የሚባል ጫማ የለም ይለዋል አባባ። እኔ ግን ምንም ሳልናገር ምርጥ ነገር ያመጣልኛል። አባቴ እኔን ራሴ እስኪመስልኝ ድረስ ምርጫው ልክ ነው። እኛ ሰፈር አንዲት ሴት ጎረመሰች የምትባለው በአባዬ ስልክ ቤተሰብ ወይም ዘመድ ያልሆነ ወንድ ከደወለላት ነው። ሁሉም ሴቶች ለፍቅረኞቻቸው የአባዬን ስልክ ነው የሚሰጡት። ወንዶችም አልፎ አልፎ ይሰጣሉ። ታዲያ አባዬ ቤት የተወራችዋ ነገር ስልኩ እንደ ሜጋፎን እየጮኸ ሚስጥሩን ስለሚዘራው ጎረቤቱ ጋር ወዲያው ይደርሳል። ሮማን የያዘችው ልጅ ሹፌር ነው መሰል ሁልጊዜ ከተለያየ አገር ነው የሚደውለው። አትይኝም ሙች፣ አንዴ ጅቡቲ፣ አንዴ ከሞያሌ። ቢጡ ሲያወራ ሰምታን የነገረችኝ። ቢጡ የአባዬ ልጅ ናት። ማን ከማን ጋር ምን እንዳወራ የሚለው ለመንደሩ የምታዳርሰው እሷ ናት። እንዲህ እየተባለ በቃ የተወሮ የተደረገው ሁሉ ሰፈር ውስጥ ይናኛል። አንዲት ሴት ወይም ወንድ በአባዬ ስልክ ካልተደወለለት ጉርምስናው እውቅና አያገኝም። አንዲት ስልክ ማናገርና አለማናገሯ የጸባይ መለኪያ ሆኖ በመንደርተኛው ያስወቅሳታል፣ አሊያም ያስመሰግናታል። ውይ እሷ አንገቷን የደፋች አባዬ ቤት አንድ ቀን ረግጣ አታውቅም ይባላል። ወይም እቺ ልጅ የአባዬን ቤት አዘወተረች፣ መዘዟን እንዳትመዝ ይባላል። ታዲያ አባዬ ቤት ከማይረግጡ ጨዋ ጎረምሶች መሃል አንዱ እኔ ነበርኩ። 8ኛ ክፍል ስደርስ ግን ጨዋነቴ ተገሰሰ። የ8ኛ ክፍል የባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች።